እሺ አሁን 1.4 ላይ ደርሰናል። የፊዚክስ አፕሊኬሽን ምን ላይ? ዲፌንስ ቴክኖሎጂ አሁን ሚሊታሪ ፓርቱ ማለት ነው። ማለት የፊዚክስ እውቀት እንዴት ይሄ የሚሊታሪ ቴክኖሎጂ እንዳዘመነው። የመጀመሪያ ራዳር ነው። ራዳር ምን ማለት ነው? መጀመሪያ ከስሙ ራዳር ኢዝ ምናምን ብላችሁ ከመሸምደዳችሁ በፊት ራዳር ሚንስ ሬዲዮ፣ እቺ ሬዲዮ ለማለት ናት። ዲቴክሽን ኤንድ ሬንጂንግ ማለት ነው። ማለት ሬዲዮ ዌቭ ተጠቅሞ ዲቴክት ማድረግ ከዛ ዲስታንሱ ማወቅ ማለት ነው። እንደዚህ አይነት አትሊስት ፊልም ላይ አይታችሁ ይሆናል። ይሽከረከራል፣ እየተሽከረከረ ሰማይን ይጠብቃል እንደማለት ነው። ይሽከረከራል፣ ምን ያደርጋል? ኢሚት የሚያደርገው ምንድን ነው? ከዚህ ይታያል። ኢሚት የሚያደርገው ሬዲዮ ዌቭ ነው። ለዛ ነው ራዳር ምን ነው ሬዲዮ ዌቭ። ከዛስ ምን ለማድረግ? ዲቴክት ኢፍ ዘር ኢዝ ኦብጀክት ኢሚት ያደርጋል፣ ከዛ ትራንስሚት ያደርጋል። ሪሲቭ የሚያደርገው ከዚህ የመጣ ሪፍሌክሽን ካለ ዘር ኢዝ ሪስክ ማለት ነው። ሪስፖንድ ማድረግ ያስፈልጋል። እና ዲቴክት ብቻ አይደለም፣ ዲቴክት ኤንድ ምን ሬንጂንግ፣ ዲስታንሱን ማወቅ፣ ታርጌት ሬንጅ ይላል። ይሄ ነው ራዳር። ቤዚክ ፕሪንሲፕል ምንድን ነው ከተባላችሁ ትራንስሚት የሚያደርግ ትራንስሚተር የሚባል ዲቫይስ አለ። ሪሲቭ የሚያደርግ ደግሞ ያቺ ኢኮ የሚለው ቃል እንኳን ለሳውንድ ነው፣ ግን ችግር የለም ሪፍሌክሽን በሉት። ሪፍሌክት የሆነ ሲግናል፣ ይሄ ትራንስሚትድ ሲግናል ነው። ይበተናል ብዙ ቦታ ላይ ይሄድና የሆነች እቺ ኦብጀክት ሜታል ፓርት ስላላት ምን ይሆናል? ሪፍሌክት ቢኖረውም ባይኖረውም ሜታል ፓርት ሪፍሌክት ያደርጋል፣ ይመለሳል፣ ሪሲቭ ያደርገዋል። ሰንድ ያደረግንባት ታይም አለች፣ ታይም ስታርት እንበላት። የተቀበለበት ደግሞ ታይም ኢንድ። ስለዚህ ዲፈረንስ ታይም እናውቃለን። ዲስታንስ ደግሞ ኳልኩሌት እናደርገው ማለት ነው። ሄደ ዌቭ ነው አይደለ? የላክ ነው ሲግናል ልከን ሲግናል ነው ያገኘነው፣ ግን የተለያየ ሲግናል ነው ማለት እቺ ዲቴክት ካደረገ በኋላ አንዳንዱ ወደዚህ ነው የሚበተነው የተወሰነ ፓርት። ለዛ ነው ትንሽ የሆነችው ሪሲቨር። ሁለት ዲስታንስ ሄደ ተመለሰ። የሚሄድበትና የሚመለስበት ቬሎሲቲ ወይም ስፒድ ሴም ነው አይደለም? እስኪ አስቡበት። እሱን ካላወቅን ካልኩሌት ማድረግ አንችልም። ምክንያቱም ሬንጅ ማድረግ ነው ብለናል፣ ዲስታንሱ ማወቅ ነው። ሴም ነው ቢኮዝ ኢት ኢዝ ኤሌክትሮማግኔቲክ ዌቭ ነው። ኤሌክትሮማግኔቲክ ዌቭ ደግሞ ሁል ጊዜ የሚጓዝበት ስፒድ ኦፍ ላይት ነው አይደለም? ማንኛውም ዌቭ ማለት ነው። ራዲዮ ዌቭም ይሁን ኤክስሬይም ይሁን ላይትም ይሁን ከፀሐይ የምናገኘው ዌቭ በሰከንድ ይሄን ያክል ሜትር እየመጣ ነው ማለት ነው። ሁለት ዲስታንስ አለ። ስለዚህ ምንድነው ማወቅ የፈለግነው? ዲስታንሷ። ሁለት ዲስታንስ ኢዝ ኢኳል ቱ ምን? ቬሎሲቲ ታይምስ ታይም። ቬሎሲቲ ማለት ስፒድ ኦፍ ታይም ነው፣ ስፒድ ኦፍ ላይት ነው። ታይምስ ታይም በቃ እቺ። ምክንያቱም ይሄ ቁጥር ነው እናውቀዋለን። ታይም ደግሞ ቅድም ካልኩሌት አድርገናል። ምን ማድረግ ነው? ሁለቱም ዲስታንስ አውቀናል። ኦቨርቱ ብታደርጉት ዲስታንስ ኢዝ ዚስ ፎርሙላ ማለት እንደዚህ ነው ዲስታንሳቸው የሚያውቅ። ዲስታንስ ካላወቅንማ ታርጌት አድርገን በሚሳይል መምታት አንችልም ማለት ነው። ራዳር ይሄ ነው አንደኛው አፕሊኬሽን። ሌላ ለፖሊሶች ሌላ አፕሊኬሽን ራዳር ጋን ትባላለች። እቺ ዲቫይስ ስፒድ ትለካለች። ከዲቫይሶች ከሩቅ ሆኖ ማለት ነው ዲቫይስ ሜጀር ያደርጋል። እንዴት አድርጎ? ዲስታንስ ዋን መጀመሪያ ዲስታንስ ዋን እንደ ቅድሙ ነው። አሁን ስፒድ ታይምስ ታይም ሁለት ዲስታንስ ሄዶ ስለተመለሰ ኦቨርቱ እናደርገው። ይሄን ለካ ዲስታንስ ዋን ታይም ዋን። ለዲስታንስ ቱም እንደዛ ዲስታንስ ቱ ታይም ቱ ተጠቅመን እንደዚህ የቅድሟ ፎርሙላ ማለት ነው። ስለዚህ እቺ መኪና መነሻዋ እዚህ ጋር ነበረች። ታይም ዋን ምን አግኝተናል? ዲስታንስ ዋን። ከዛ ሄደች ወደዚህ አታይም ቱ እዚህ ጋር ደረሰች። ታይም አለን። ስለዚህ በስንት ስፒድ እየሄዶች እንደሆነ ማወቅ አንችልም? ይቻላል። ታይም ቱ ማይነስ ታይም ዋን። ስለዚህ ከዚህ ወደዚህ በምን ፍጥነት ሄደች ይነግረዋል። ስፒድ ሊሚት ካለፈ ይሄኛው ትራፊክ ይቀጣል ማለት ነው። የምን አፕሊኬሽን ነው? ራዳር። እሺ ሌላ አሁን ለሚሊተሪ ብቻ ሳይሆን አሁን አርስቱ ዲፌንስ ይላል፣ ግን መጽሐፋችሁ ላይም የሆነ እንደዚህ እንድታውቁት ይፈልጋል ተብሎ የተጠቀሰ ምን አለ? ለትራፊክ አሁን የነገርኳቸው፣ ለዌዘር ኮንዲሽን። አሁን ፎርካስት ሲደረግ እንዴት ነው? አሁን ነገ የበረዶ ነገር ዝናብ ሊዘንብ ይችላል። ዝም ብሎ በግምት አይደለም ወይም ተአምር አይደለም። ከራዳሩ የሆነ ሬን ላይ ደመና ላይ ምን አይነት ሪፍሌክሽን ምን አይነት ኦብጀክት ነው ይሄ ከዚህ ሪፍሌክት ሆኖ ሲመለስ ዲቴክት ማድረግ ይቻላል ምን አይነት እንደሆነ። ዌዘር ፎርካስቲንግ፣ ሺፕ ናቪጌሽን፣ ለሺፕ ብቻ አይደለም የኢንቫይሮንመንት ሞኒተር ለማድረግ ብዙ ሪሞት ሰንስ ለማድረግ ፕላኔታሪ ኦብዘርቬሽን። ፕላኔቶችም በዚህ ራዳር አንድ ስታር ይሄን ያክል ዲስታንስ አላት። አት ዲስታንስ ኦፍ የሆነ ሚሊዮን እንበለው ሚሊዮን ኪሎ ሜትር ርቀት ትገኛለች ሲባል እንዴት ታወቅ ነው? በዚህ ነው የራዳር ዲስታንስ ነው። እንደገና ቅድም ሚሳይል ሲተኮስ ይሄኛው ሚሳይል ፓርት ነው። ከዛስ
ይሄ ደግሞ ራዳሩ ነው። እየተናበቡ ምን ማድረግ ይቻላል? ሚሳይል ጋይዳንስ የሚባል ሳይንስ አለ። ባይዞ ይሄ ራሱ እንትን ነው፣ ሰፊ ነው። ግን የራዳር አፕሊኬሽንም እንድታዩት እዛው እንዳለ ነው። ሌላ አሁን እንዳልኩት ነው። ሚሳይልም የፊዚክስ እውቀት እንዴት ያስፈልጋል? አሁን ከዚህ የሚወጣ ሆት ኦብጀክት አለ። ምን ጋዞች እንዴት ትረስት ፎርስ ይሰጣቸዋል? ፕሮፖልሽን ማለት ወደ ላይ እንዲወጡ የሚያደርጋቸው ይሄ የሚወጣበት ስፒድ አለ። ለዚህም በተወሰነ ስፒድ ይሰጠዋል። ኒውተን ሰርድ ሎው ነው ይሄ አክቹዋሊ። ይሄ ፎር ኤቭሪ አክሽን ዘር ኢዝ ሪአክሽን ምንለው። በሃይ ስፒድ ሲወጡ ጋዞቹ ምን ያደርገዋል? ፑሽ ያደርገዋል። አንዳንድ ጊዜ እኮ እንደዚህ ስንወረውር ወደኋላ የሚገፋን ፎርስም አለ። ልክ እንደዛ ማለት ነው። ስለዚህ ሚሳይልም የኒውተንን ሜካኒክስ ተጠቅመው ዲፌንስ ቴክኖሎጂን ለማዘመን ይጠቅማሉ ማለት። ኢንፍራሬድ ናይት ቪዥን የሚልም ዲስከስ ተደርጓል መጽሐፋችሁ ላይ። ዋት ኢዝ ኢንፍራሬድ ናይት ቪዥን? አሁን የፊዚክስ እውቀት እንዴት ናይት ቪዥን እንድናገኝ ይረዳል ለዲፌንስ። እቺ አሁንም መቼም ፊልም ላይ ነው እናውቀው እንጂ እንደዚህ አይነት ፎከስ ሲያደርጉ ማታ ላይ አይታችኋል። ወታደሮችን ታርጌት እንዲያደርጓት እቺ ፎከስ ለማድረግ ናት። ታንክ አሁን ይሄ ታንክ ዲቴክት ተደርጓል። ማታ ነው እንግዲህ መብራት የለም። ይሄ የሚጠቀሙት ኢንፍራሬድ የሚባል ሬይ አለ። ኢንፍራሬድ ማለት ምን መሰላችሁ? ማንኛውም እኔ ራሱ ኢንፍራሬድ ሬይ አሁን ከኔ ጀነሬት ይሆን ከማንኛውም ኦብጀክት እዚህ ጋር ካለ ኤቭሪቲንግ ኢን ዘ ዩኒቨርስ ኢሚትስ ዋት ኢንፍራሬድ የሚባል። ይሄ ደግሞ በአይን ዲቴክት አይደረግም። አይናችን ዲቴክት አያደርገውም። አይን ዲቴክት የሚያደርጋቸው ቪዚብል ፓርቶች ብቻ ናቸው። ይሄ የምናያቸው ቪዚብል ማለት ምን ማለት? ሬድ፣ ኦሬንጅ ከለሮቹ። ይሄ አይታይም። ስለዚህ ምን ያስፈልጋል? ሰንሰር ያስፈልገናል። ለምሳሌ ይሄ ለአናሎጊ ነው ያመጣሁት። ከዚህ ከሰው ምን አለ? ኢንፍራሬድ ሬድ ኢሚት ይደረጋል። ከዛ ሰንስ ታደርገዋል በሲግናል። ይሄ ወደ ኤሌክትሪካል ሲግናል ይቀየራል። ከዛስ ኮንትሮል ሰርኪት አለ፣ አምፕሊፋየር ይባላል። እያልን ወደ እቺ መጨረሻ ወደ ኤሌክትሪካል አፕላያንስ ምን ለምሳሌ አፕሊኬሽኑ እቺ ዘ ኤንድ ነው የምነግራቸው። አሁን ይሄ ሰንስ ማድረጉ ለምን ይጠቅማል እንዳትሉኝ፣ እቺ ፓርት ምንድናት? ለምሳሌ አንዳንድ በሮች ስንጠጋ ሱፐርማርኬት ወይም ሆነ ትላልቅ በራሳቸው ይከፈታሉ ካለምንም ኮንታክት። ሰው እንደመጣ በምን አወቁ ነው? this is a technology behind። ሰው መጣ፣ ከሰው ምን ኢሚት እንደሚደረግ እናውቃለን። ኢንፍራሬድ ሬይ። ከዛስ ሰንስ እናደርገዋለን። አዎ ሰው አለ፣ ስለዚህ ክፈተው ማለት ነው። በቃ ሌላ አይነት ሰንሰርም ሊጠቀሙ ይችላሉ፣ ግን ኢንፍራሬድ ሰንሰር፣ አልትራሶኒክ ሰንሰር ዲስታንስ የሚለካም አለ። ልክ እንደዛ ለናይት ቪዥንም ይጠቀማል። ራዲዬሽን ዲቴክት በማድረግ ዳርክነስ ላይ ምን እንድናይ ይረዳናል። ስለዚህ 1.4 ላይ ያየናቸው ምንድን ነበረ? ፊዚክስ ሜዲካል አፕሊኬሽን ላይ። እሺ ይሄኛው ሜዲካል አፕሊኬሽን እንዴት በደንብ ተራቀን ለዲፌንስ ቴክኖሎጂ እንደምናውለው ኤቭሪቲንግ ከራዳር ጀምረን ሚሳይልም ኢንፍራሬድ ናይት ቪዥንም እነዚህ የፊዚክስ እውቀት ይጠቀማሉ። እዚህ እንዲሰሩ ራዳር ዲዛይን እንዲያደርጉ ኦፕሬት እንዲያደርጉ ኤቭሪቲንግ እዚህ ላይ የሚሰሩ ሰዎች ስለዚህ የምን እውቀት ያስፈልጋቸዋል? የፊዚክስ እውቀት እንደሚያስፈልግ ነው ያየነው። ቀጣይ በ1.5 እንገናኛለን። እስከዛው መልካም ቆይታ።